እነን ሲያበራዩት ስንዴው ከገለባ ይለያል ማለት ነው። መንሽ በእጁ አለ ስለ ጌታ ኢየሱስ ሲናገር መጥምቁ ዮሐንስ መንሽ በእጁ አለ ያጣራል፣ ይበትነዋል፣ ወደ ሰማይ ይበተናል። ገለባውን ንፋስ ይወስደዋል፣ ስንዴው ግን ወደ ታች ይወድቃል። በሌላ ቋንቋ ቅድም እንዳልኳችሁ ነው። ምን ያደርጋል? ይለየዋል። መለየትን ያደርጋል። መለየትን ያደርጋል። ስለዚህ ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው ብፁዓን ናቸው ነው የሚለው። በመጣ ጊዜ የሰው ልጅ በመጣ ጊዜ እምነት ያገኝ ሆነን ይላል። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው ኢየሱስ ጌታ ነው። ስለዚህ ዘመኑ በጣም እየፈጠነ ነው። በጣም እየፈጠነ ነው። ነገሮች በጣም ወደ ፍጻሜ እየቸኮሉ ነው። የሆኑ ነገሮች ሊጠቀለሉ እያለ የሆነ አይኖቻችን ተከፍተን እኮ ብናይ እውነቴን ነው። እኔ እንጃ እንዴት እንደምናገር እንዴት እንደማስረዳ አላውቅም። ግን በጣም ከመቼውም ጊዜ በላይ ነገሮች ወደ ፍጻሜ እየቸኮሉ ነው። ወገኖች ምንዘናጋበት ጊዜ አይደለም። ምንተኛበት ጊዜ አይደለም። ምናንቀላፋበት ጊዜ አይደለም። በቃ ነገሮች ሊጠቀለሉ ጫፍ ላይ ደርሰዋል። ጫፍ ላይ ደርሰዋል። ስለዚህ ምን እናድርግ? እንንቃ። ኢየሱስ ጌታ ነው። እነዛ ሶስት ብላቴኖች ወገኖችም አሕዛቦችም በልዩ ልዩ ቋንቋ የሚናገሩ ሰገዱ። ለማ ለምስሉ ሰገዱ። ራእይ 13 ላይ ሄዳችሁ ስታነቡ ለምስሉ ሰገዱ የሚል ቃል ታገኛላችሁ። ለምስሉ ሰገዱ። ምስሉ ወይም ቁጥሩ የሌለው ሰው ማንም መግዛት መሸጥ እንዳይችል ያደርጋል። አያ ዘመኑ ተመሳሳይ ነው። ተመሳሳይ በነገራችን ላይ ናቡከደነጾር ያየው ህልም ምዕራፍ 2 ላይ ያየው ህልም የመጨረሻውን ዘመን ጨምሮ ነው ያየው። በመጨረሻው ዘመን የሚሆነውን የወርቁን ራስ አየ፣ ደረቱን አየ፣ በሁለት የተከፈለ ከዛ በኋላ እግሮቹን አየ። የመጨረሻ የተከፋፈሉ መንግስታትና የብረት መንግስት ደግሞ አንድ ላይ የሚሆንበትን የመጨረሻውን የሮምን መንግስት አየ። ግን አለ ድንጋይ ከተራራ መጥቶ ምስሉን ምን አደረገው? አደቀቀው፣ ፈጨው ይላል። ያም ምድሪቱን ሞላ ይላል። ኢየሱስ ጌታ ነው። አያችሁ ናቡከደነጾር ራሱ ስለመጨረሻው ዘመን ተኝቶ በእንቅልፉ ተኝቶ አሰበ። ከኔ በኋላ ምንድን ነው የሚሆነው ብሎ አሕዛብ እኮ ነው፣ አሕዛብ ንጉስ እኮ ነው። ግን በመኝታው ሆኖ ያሰላስል ነበር። ምንድን ነው የሚሆነው ከኔ በኋላ? እንዴ እኛ አማኞች ተስፋ ቃል ተሰጥቶ ስለ ኢየሱስ ብዙ ነገር ነግሮን የምንዘናጋበት ጊዜ አይደለም። አሕዛቡ ንጉስ ምንድነው ከኔ በኋላ የሚመጣው ብሎ አሰበ፣ አስጨነቀው። የሚመጣው ዘመን ምንድነው? ከኔ በኋላ የሚሆነው ዘመን ምንድነው? ስለ ዘመኑ አሰበ፣ ስለ መጨረሻው ዘመን አሰበ። እግዚአብሔር ደግ አምላክ አይደለ? ሰውዬው ጴንጤ እኮ አይደለም፣ ግን ሚስጥርን ገለጠለት። የሚሆነው ይሄ ነው ብሎ አሳየ። ካንተ በኋላ 3 መንግስታት ይመጣሉ፣ አራተኛው መንግስት ግን የልጄ የክርስቶስ መንግስት ነው ብሎ ገለጠለት። ከተራራ ማንም ሳይነካው ተፈንቅሎ የሚመጣ ድንጋይ አለ። እሱ ምን ያደርጋል? ምስሉን ያደቀዋል። ሃሌሉያ! ያደቀዋል። የአውሬውን መንግስት ያደቀዋል። ሲስተሙን፣ የዚህ ዓለምን ሲስተም ያደቀዋል። እውነት ልንገራችሁ፣ እግዚአብሔር ያለኝ የጠቢባንን ጥበብ ከንቱ ያደርጋል። እግዚአብሔር በጣም በቅርብ ጊዜ ውስጥ የጠቢባንን ጥበብ፣ የሚታመኑበትን ጥበብ፣ አንቱ የሚባሉበትን ጥበብ እግዚአብሔር በዜሮ ያባዛዋል። በቃ የሰው ልጅ ጥበብ ምንም እንዳልሆነ፣ ሰው ምንም ማድረግ እንደማይችል ያሳያቸው። ስለ ሩቅ ዘመን አይደለም ማወራው፣ ስለ ሩቅ ዘመን አይደለም። ነገሮች በጣም ወደ ፍጻሜ እየቸኮሉ ነው።
እውቀት ዜሮ እንደሆነ፣ ቴክኖሎጂ ዜሮ እንደሆነ፣ ጥበብ ዜሮ እንደሆነ የጠቢባንን ጥበብ ከንቱ አደርጋለሁ። እግዚአብሔር ካለ በቃ ወደ ሆነ ዘመን ልንመለስ እንችላለን። ወደ ሆኑ ዘመኖች፣ ወደ ድሮ ዘመኖች። እኔ አልፈልገውም በግሌ ብትጠይቁኝ፣ ግን ሊሆን ያለው ነው የሚሆነው። ሊሆን ያለው ነው የሚሆነው። የኛ ድርሻ ምንድነው? ተዘጋጅቶ ታጠቅ፣ ተነስ፣ ታጠቅ፣ ጫማህን አግባ፣ ተከተለኝ ማለት በቃ መታጠቅ ያለብን መታጠቅ አለብን። ዘይት ያለቀብን ዘይት መሙላት አለብን። ጸሎት ያቆምን መጸለይ አለብን። ማንበብ ያቆምን እግዚአብሔርን ቃል ማንበብ አለብን። መዘጋጀት ያለብን መዘጋጀት አለብን። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው ብፁዓን ናቸው ነው የሚለው። ሲያወሩ የሚያገኛቸው አይልም። የሆነ ነገር ሲያደርጉ የሚያገኛቸው አይልም። ሲተጉ እንዲጸልዩ ይገባቸው ዘንድ ስለ አንድ መበለት ነገራቸው። ላይ ርዕሱ ላይ ያስቀመጥኩላችሁ ቃል ይመጣል፣ ጌታቸው ይመጣል። በቃ ተስፋን ቃል የሰጠው ጌታ ይመጣል። ግን ሲመጣ እምነት ያገኝ ይሆንን? ስለዚህ ሬዲ እንሁን፣ እንዘጋጅ ወገኖች። ጌታ ኢየሱስ ሊመጣ በደጅ ይመጣል። ከመምጣቱ በፊት ግን አንድ ጊዜ ሰማይንና ምድርን እግዚአብሔር ያናውጣል። ጠግበው የነበሩ እንጀራ ያጣሉ፣ ተርበው የነበሩ ይጠግባሉ። የሚሆነውን ነገር ነው የምነግራቸው። ጠግበው የነበሩ ይራባሉ፣ ተርበው የነበሩ ይጠግባሉ። እንዴት አናውቅም። እንዴት እንደሚያደርግ እሱ ነው የሚያውቀው። የሆነ ታላላቅ አገሮች ለልመና እጆቻቸውን ይዘረጋሉ። ታላላቅ አገሮች ለልመና እጆቻቸውን ይዘረጋሉ፣ ለእርዳታ እጆቻቸውን ይዘረጋሉ። ድሆች የተባሉ ደግሞ ረጂዎች ይሆናሉ። እግዚአብሔር ሉዓላዊ አምላክ ስለሆነ ሊያደርግ ያለውን ማንም ስለማይከለክለው ከልካይ የለውም። ቅድም እንዳልኳችሁ መሬት ለባለቤቷ ለእግዚአብሔር ትታዘዛለች። አሁን የሰማናቸው ጥቂት ነው የሰማነው። በሰው ሞት ማንም የሚደሰት የለም። ሁላችንም በሚሞቱ ሰዎች በጣም ማዘን ያለበት፣ አንድም ሰው ቢሆን መሞት የለበትም። በተለይ ጌታን ሳያውቁ ነው የሚሞቱት ብዙዎቹ። ሊጠፉት ስላሉት መጸለይ አለብን። ግን ምድር የባለቤቷን ትእዛዝ ሰምታለች። ምድር የፈጣሪዋን ትእዛዝ ሰምታለች። ምድር እንደምትሰማ መጽሐፍ ቅዱስ ላይ ሙሴ ምንድን ያለው? እንደ ተራ ሞት ብትሞቱ እኔን እግዚአብሔር አልጠራኝም ማለት። ነገር ግን አለ ምድር ብትከፈት ብትወጣ፣ ምድር ተከፍታ ብታያት፣ ምድር ለእግዚአብሔር ትታዘዛለች፣ ትሰማለች። በህይወት እያሉ ወደ ሲኦል ቢወርዱ በእርግጥ እኔን እግዚአብሔር ልኮኛል። እንኳን ለእግዚአብሔር ሰው ሙሴ ምድር ተሰምታለች። እግዚአብሔር ምድርን አዟታል። ትልልቅ ህንፃዎች እግዚአብሔር ባዘዛት ምድር ላይ ነው የተገነቡት። ትልልቅ ቤቶች፣ ሰማይ ጠቀስ ህንፃዎች ስም የሚጠራባቸው እግዚአብሔር ባዘዛት ምድር ላይ ነው የተገነቡት። ባለቤቷ እግዚአብሔር አዘዘ።
ኮረብቶች እንደ ጥጃ ዘለሉ ነው የሚለው። እንደ ጥጃ ኢየሱስ ጌታ። በጣም ነገር እየፈጠነ ነው። እኔ ግን ጸልያለሁ ነገሮች ከመምጣቱ በፊት ከመሆናቸው በፊት የተባሉ ነገሮች ሁሉ ወደ ፍጻሜ እንዲመጡ። ተስፋ ቃል ለምድር ነው የሚያስፈልገው። ተስፋ ቃል የሚያስፈልገው ለምድር ነው። ሰማይ ቤት ሄደን የምንፈጽመው ምንም ነገር የለም። ስለዚህ ቤተሰቦችሽ ይድናሉ ከተባለ ቶሎ መዳን አለባቸው። እባረካለሁ ካለ ቶሎ መባረክ አለበት። ገብቷቸዋል። ምድር ላይ ማድረግ የሚገባን መስራት የሚገባንን ሰርተን በገዛ ዘመኑ የእግዚአብሔርን ሐሳብ አገልግሎ አንቀላፋ። በተሰጠን ዘመን ተስፋዎቻችን ተፈጽመው ከኛ ጋር ወደ እግዚአብሔር መንግስት ሊገቡ የሚገባቸው ይገባሉ። ኢየሱስ ጌታ ነው። ስለዚህ ነገሮች እንደሱ ይሆናሉ። የምናመልከው አምላክ ከሚነደው ከዚህ ከእቶን እሳት ያድነናል። አዎ ሕዝቅኤል እሱ ላይ ይሄ ቃል ላይ ሶስት ሌላ እኔ የምፈልገው በበትር በታች አሳልፋቸዋለሁ የሚላል። ልክ ነሽ። ይሄኛውም ቃል አለ። አንዳንዶች ወደ ክህነታቸው ይመለሳሉ፣ አንዳንዶች ወደ እርሻቸው ይመለሳሉ። ሰዎች የጠሯቸው አሉ፣ ዘመድ የጠራቸው አሉ፣ መድረክ የጠራቸው አሉ፣ እግዚአብሔር የጠራቸው አሉ። እሱ እግዚአብሔር ይለያል። የመጨረሻው ዘመን አገልጋዮች እግዚአብሔር የጠራቸው ብቻ ናቸው የሚሆኑት። ምን አድርጓል መሰላችሁ? እግዚአብሔር ምን አደረገ መሰላችሁ? የአገልግሎት ፔሱን ከፍ አደረገው። እንትኑን ከፍ አደረገው። ንስር በሚበርበት ከፍታ አደረገው። ስለዚህ በዛ ልክ መብረር የማይችሉ ሰዎች ፊልድ ይቀይራሉ። በቃ አሁን እግዚአብሔር እንደሱ ነው የሚያደርገው። አሁን የመጨረሻው ዘመን ቅባት እግዚአብሔር በጠራቸውና በለያቸው አገልጋዮቹ ላይ ሲመጣ ማለት ነው። እነዚህ የእግዚአብሔር ቅባት መንፈስ ያለባቸው እንደ ንስር ነው በክንፍ የሚወጡት። ሌላው ከነሱ ጋር እኩል መብረር አይችልም። አያችሁ፣ ህዝቡ ራሱ ይለያቸዋል። ወረድኩ። ማን ነው የተቀባ፣ ማን ነው ያልተቀባ፣ ማን ነው የተጠራ፣ ማን ነው ያልተጠራ የሚለው ህዝቡ ራሱ ይለያቸዋል። አያችሁ፣ ንስር በሚበርበት ከፍታ መብረር ካልቻሉ ንስር አይደሉም ማለት ነው። ክንፍ ያለው ሁሉ ንስር አይደለም። ቁራም ክንፍ አለው። ቶሎ ልሂድ 9% እያለኝ ነው ሞባይል ቻርጀሩና ቁራም ክንፍ አለው። ቁራም ይበራል አይደል? ጥንባምሳም ይበራል። ጥንባንሳ ነው ምናምን የሚባል አሞራም ይበራል። እሱ ዳክየም ክንፍ አለው። ዶሮም እንኳን በአቅሟ ክንፍ አላት አይደል? ግን ልዩነታቸው ምንድነው ከተባለ ንስር በሚሄድበት ከፍታ መሄድ አይችሉም። ንስር በሚሄድበት ፍጥነት መሄድ አይችሉም። ንስር በሚያይበት እይታ ማየት አይችሉም። ስለዚህ እግዚአብሔር ላይ ያለው ሲል ብዙ ሰው በቃ ወደ አእምሮ የሚመጣ ሊገል ምናምን ለምን ይሞታል? የሟቹን ሞት ማየት እግዚአብሔር አይፈቅድም። ምንድነው የሚያደርገው? ለጠራቸው ሰዎች እግዚአብሔር ቅባቱን ይሰጥና እንደ ንስር ያበራቸዋል። ስለዚህ ሌሎቹ መብረር የማይችሉት ከንስሩ ክንፍ ጋር መብረር የማይችሉት ዝቅ ብለው ይበራሉ ማለት ነው። ስለዚህ ልዩነቱ ሰፊ ይሆናል። ገብቷቸዋል። ኢየሱስ በነበረበት ዘመን ብዙ አገልጋዮች ነበሩ። እንደውም እንትና ማን ነው ምንድነው ያለው? ገማሊያ የሚባለው ሰው ምንድነው ያለው? ሐዋርያትን ሲመቷቸው የሆነ ነገር ሲገርፏቸው ምናምን በቃ እንደዚህ ብሎ ሲዝቱባቸው ተዋቸው አለ።
እነዚህ ሰዎች ከእግዚአብሔር ከሆኑ ልታጠፏቸው አትችሉም አለ። ምክንያቱም ሲናገር አስተማሪ ስለነበር የሕግ መምህር ስለነበረ ጳውሎስ ሳይቀር ከእግሩ ስር ቁጭ ብሎ ያስተማረ ኃያል ሰው ስለነበር ምን አላቸው? እንትና ተነሳ ይሄን ያክል ተከታይ ያፈራ፣ ነገር ግን እሱን ጠፋ፣ ትምህርቱን ጠፋል። ይሁዳ የሚባለው ገሌ ተነሳ፣ እሱን ጠፋ፣ ትምህርቱን ጠፋል። እነዚህ ሰዎች ግን ከእግዚአብሔር ከሆኑ ልታጠፏቸው አትችሉም። ምናልባት ከእግዚአብሔር ጋር እየተጣላችሁ እንዳትገኙ ተዋቸዋል። ሃሌሉያ። ስለዚህ ሊጠፉ አልቻሉ። እንደውም ትምህርታቸውን ምድሪቱን ሞሏት። በትምህርታቸው ምድሪቱን ሞሉ። ኢየሱስ ጌታ ነው። 8% እያለኝ ነው። አንድ ሰው ላስገባና የነገው ሰው ግባ እስኪ ከቻልክና ሮሚ ግቡልኝና ሃሌሉያ። እንዴት ናችሁ? ቆይ ኤርፎን ሰላም ነው። እንዴት ነው ወዳጄ? ሁሉ መልካም ነው? ዛሬ ቪዲዮ ነው የኔ። በቃ እንትን አለች ባትሪው አለ። ሃሌሉያ። ሁሉ መልካም ነው። እስኪ ተናገር ለአንድ 2 ደቂቃ እቤት እስክገባ ድረስ ተናገርና እቤት ቻርጅ ልሰካ። እግዚአብሔርን እጅግ አድርገን እናመሰግናለን ወገኖቼ። የጌታችን የኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይሁን። ቅዱሳን የተወደዳችሁ የአባቴ ልጆች ሮሚዬ ሰላም ላንቺ ይሁን። ሁላችሁ ታች ቤት ያላችሁ የጌታችን የኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ። እንዴት ናችሁ? ሁሉ መልካም ነው? ሰላም ይነጋሳው። ሰላም ሁሉ መልካም ይሰማል አይደል? ድምጼ ይሰማል። ኦኬ። ሰላም ተባረክልኝ። ከደር ሰላም ላንተ ይሁን። ሁሉ መልካም ነው ወይ? በብርሳው ሰላም ይብዛላችሁ ሁላችሁ። አሜን አሜን። ሰላማችሁ የበዛ ይሁን። መጣሽ። የጌታችን የኢየሱስ ክርስቶስ ሰላም ላንቺ ይሁን። ሰላምሽ ይብዛ። እግዚአብሔር የተባረከ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። እስቲ በድጋሚ ደግሜ ታች ያላችሁም ላይ ያላችሁም እንኳን አደረሳችሁ ልበል በድጋሚ። ይሄ አዲስ ዓመት የሰላም፣ የስኬት፣ የደስታ ይሁንልን ዘንድ ምኞቴ ነው፣ ጸሎቴም ነው። እናንተም ይሄንን እንደምትጸልዩና እንደምትመኙ ሙሉ ተስፋ አለኝ። ወንድሜ ሲናገር በነበረው የእግዚአብሔር ቃል በጣም ብዙ ነገር ቀርቶልናል አምናለሁ። እናንተም በጣም እንደቀረላችሁ ተስፋ አደርጋለሁ። ወገኖቼ እውነት ነው። በየቀኑ እያየን ያለነው ነገሮች፣ በየቀኑ እየሰማን ያለነው ነገሮች ተስፋ ሰጪ ነገሮች አይደሉም። ወይ ደግሞ በጣም ነገሮች ሁሉ ወደ መጨረሻ ወደ ጥግ ይሄዳል። ያ ነገር ደግሞ ምንድነው? የነገሮች ሁሉ መደምደሚያ ወይ ደግሞ መጨረሻ መሆኑን ያስረዳል። እንደ እግዚአብሔር ቃል አንፃር ማለት ነው። እስቲ አንድ ነገር ላስታውሳችሁ። ብዙ ሰዎች አውሮፓ በሉ፣ አፍሪካ በሉ፣ አሜሪካ በሉ፣ ታላላቅ ሰዎች፣ ታላላቅ መንግስታት፣ የዓለም መንግስታት ሰላምን ለማምጣት ምን እንደሚያደርጉት ታዩታላችሁ። በየጊዜው ይሰበሰባሉ፣ ይመካከራሉ፣
ይፈራረማሉ፣ ይጨባበጣሉ፣ ውስኪም ቢሆን ይረጫሉ። በቃ የማያደርጉት ነገር የለም። አንዱ አንዱን ይጎበኛል፣ አንዱ ወደ አንዱ ይዞ ይሄዳል፣ አንዱ አንዱን በቃ የሆነ ነገር ያደርጋል። በምናቸው በቤታቸው ወይ ደግሞ በሀሳባቸው ሰላምን ለማምጣት ብለው ይህንን የሚያደርጋሉ። እሱ ብቻ አይደለም፣ በጣም ብዙ ጀግና የሆኑ ወታደሮችን ያሰለጥናሉ። በስፔሻል ኮማንዶ ኤር ፎርስ ምናምን ብሎ ስም ይሰጡና ያሰለጥናሉ፣ ያስታጥቃሉ፣ ያሰማራሉ። ምን ለማድረግ? ሰላምን ለማምጣት። እሱ ብቻ አይደለም፣ ከባባድ መሳሪያዎችን ያመርታሉ፣ ያከፋፍላሉ። አንዱ ከአንዱ ጋር ይወዳደራል፣ አንዱ ከአንዱ ጋር ይፎካከራል። አንዱን ጥሎ ለመሄድ ብዙ ነገሮችን ያደርጋል። ምን እናደርጋለን ብሎ ሰላምን እናመጣለን። ይሄንን ነገር ሁሉ ሲያደርጉት ግን የሰላም አምላክ መኖሩን ወደ ጎን ይተዋል። ወንድሜ ምን ሲል እንደነበር ታውቃላችሁ? የጥበባቸው የጥበባን ሁሉ ጥበብ እግዚአብሔር ከንቱ እንደሚያደርግ ከንቱ ያደርጋል። የዚህ ዓለም ጥበብ ከንቱ እንደሚያደርግ የእግዚአብሔር ቃል እንደምናገር ወንድሜ ሲገልጽ ነበር። ታዲያ የሰላም አለቃ የሆነውን ክርስቶስ ኢየሱስን ክደውታል፣ ትተውታል። አይቀበሉትም፣ አይሰሙትም፣ አይፈልጉትም። ነገር ግን ጥረታቸው ሁሉ ምንድነው? ሰላምን እናመጣለን ብለው መሽቀዳደማቸው። ይሄ ራሱ የዓለም መጨረሻ ወይ ደግሞ ይሄ ራሱ የነገሮች ሁሉ ማለቂያ መሆኑን ያስረዳል። ስለዚህ ምንድነው የምንጠበቅብን ነው? እግዚአብሔር መንፈስ በወንድሜ ውስጥ ሆኖ ብዙ ነገሮችን ሲያስተምረን ነበር። መበርታቱ፣ መንቃቱ፣ አንድ እውነት እንደገባው ሰው፣ አንድ እውነት እንደተገለጸለት ሰው ያን አንድ ነገሮችን እያየን መሄዱ የሁላችንም ኃላፊነት ይሆናል። ለምሳሌ የእግዚአብሔር ቃል እንደሚለው ቀናቶች ሁሉ የራሳቸው ክፋት አላቸውና ዘመናት ይዋጁ ይላል። የሚገርማችሁ በየቀኑ እየተደረገ ያለው ክፋት አንዱ በአንዱ ላይ መነሳት፣ መጠላላቱ፣ መነቃቀሩ፣ መለያየቱ፣ አንዱ አንዱን ማሳደዱ፣ ሞቱ፣ ብዙ የምንሰማቸውና እያየናቸው ያላቸው ነገሮች ሁሉ በየቀኑ የሚመጡ በቀናቶች ውስጥ የሚመጡ ክፋቶች ናቸው። በጌታ የተወደዳችሁ የእግዚአብሔር ልጆች፣ በደሙ የተገዛችሁ እናንተ የአባቴ ልጆች፣ ከዚህ ክፋት ያለው ቀን ማምለጥ የምንችለው በየቀኑ ከሚመጣው ክፋት ማምለጥና ማስመለጥ የምንችለው ብንበረታ ነው። አንዱ አንዱን እጅ ለእጅ ተያይዘን አንዱ አንዱን እያበረታ አንዱ በቃ የራሳችንን ጥረትና የህብረት ጥረት መሆን እንዳለበት። ታዲያ ሰሞኑን ሁሉም ሰው እንኳን አደረሰ መልካም ዓመት ስንባባል ያ ነገር ሳስብ ነበር። የእግዚአብሔር ቃል ቀናቶች ሁሉ የራሳቸው ክፋት አላቸው ካለ 2015 365ቱ ቀናት ውስጥ 365 የክፋት ነገሮች ነበሩ። ክፋት ስንላቸው ደግሞ ይለያያሉ፣ እንደ መልካቸው፣ እንደ ሁኔታቸው፣ እንደ ቦታቸው፣ እንደ ደረጃቸው። በነገራችን ላይ ስራው ይፍረስና ወታደርና ሰይጣን ይመሳሰሉብኛል። አይደለም ወታደርም ስለሆነ ይመስለኛል ይመሳሰሉብኛል። ምንድነው ብላችሁ ብታዩት ደረጃ አላቸው። ወታደር ለተራ ውጊያ ብዙ መርፊው ብዙ መትረየስን ይዞ አይደል፣ እንደ ሁኔታው ነው ሄዶ ዋጋው። በቃ ከባድ የተባለው ከባድ፣ ቀላል የተባለው ቀላል፣ መካከለኛ የተባለው እንደዛ አይደል። ልክ እንደዛ ጠላት ክፋቱን ስልክ ለአንድ ተራ አማኝና ለአንድ አገልጋይ የሚልከው ፈተና አንድ አይደለም። የሚያሰራጨው ክፋቶች አንድ አይደለም። ከአንድ ነብይ ጋር፣ ከአንድ ፓስተር ጋር፣ ከአንድ አገልጋይ ጋር፣ ከአንድ ወንጌላዊ ጋር ልክ አንድ ተራ አማኝ ደግሞ አንድ ኖርማል ላይፍ የሚያምነው ሰው የሚደርስበት ፈተና አንድ አይደለም። ስለዚህ ወገኖቼ እኛ ከዚህ
ክፋት ለማምለጥ ከዚህ ክፋት ለመቅረት መንቃት ከእግዚአብሔር ጋር ያለንን ሪሌሽን ማጠናከሩ ትልቅ ተጠያቂነት ወይ ደግሞ ኃላፊነት ይጠበቅብናል። ታዲያ 365 የክፋት ቀናቶች ከነበሩ እግዚአብሔር እንዴት አድርገው እንደተሸከመና እንዴት እንዳሳለፈ ከነዛ ሁሉ እግዚአብሔር አሳልፎን ተሸክሞን ያሳለፈን በጸጋው በፍቃዱ በፍቅሩ ከሆነ እኛም ደግሞ እሱን መርሳት የለብንም። ለሚመጣ 365 ቀናት ክፋቶች አሉ።